ጥያቄ ቁጥር 1 ስላሴ የሚለው ቃል ትርጉሙ ምንድነው? ሀ አንድነት፣ ለ ሶስትነት፣ ሐመሩሃ አምስትነት፣ መ ዘላለማዊነት። መልሱ ሶስትነት። ስላሴ በአካል ስንት ናቸው? ሀ 1፣ ለ 2፣ ሐመሩሃ 3፣ መ 4። መልሱ 3። ስላሴ በባህሪና በመለኮት ስንት ናቸው? ሀ 1፣ ለ 2፣ ሐመሩሃ 3፣ መ 5። መልሱ 1። የስላሴ ስም ዝርዝር የትኛው ነው? ሀ ሚካኤል፣ ገብርኤል፣ ሩፋኤል፣ ለ አብርሃም፣ ይስሐቅ፣ ያዕቆብ፣ ሐመሩሃ አብ፣ ወልድ፣ መንፈስ ቅዱስ፣ መ ማቴዎስ፣ ማርቆስ፣ ሉቃስ። መልሱ አብ፣ ወልድ፣ መንፈስ ቅዱስ። አብ የሚለው ቃል ትርጉሙ ምንድን ነው? ሀ ልጅ፣ ለ አባት፣ ሐመሩሃ መምህር፣ መ ጓደኛ። መልሱ አባት። ወልድ የሚለው ቃል ትርጉሙ ምንድን ነው? ሀ አባት፣ ለ መንፈስ፣ ሐመሩሃ ልጅ፣ መ ንጉስ። መልሱ ልጅ። መንፈስ ቅዱስ በስላሴ ትምህርት ምን ተብሎ ይጠራል? ሀ ሰላም፣ ለ ሕይወት፣ ሐመሩሃ ኃይል፣ መ ብርሃን። መልሱ ሕይወት። ስላሴ አብርሃምን የጎበኙት በምን አምሳል ነበር? ሀ በሶስት ሰዎች፣ ለ በእሳት፣ ሐመሩሃ በደመና፣ መ በነፋስ። መልሱ በሶስት ሰዎች። ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው ማን ነው? ሀ መላእክት፣ ለ ስላሴ፣ ሐመሩሃ ነቢያት፣ መ ጻድቃን። መልሱ ስላሴ። ስላሴ በአብርሃም ቤት የተስተናገዱት በየትኛው ዛፍ ስር ነው? ሀ በወይራ፣ ለ በኤልያን፣ ሐመሩሃ በመምሬ፣ መ በዝግባ። መልሱ